እግዚአብሔር አብሮ ለመቆየት ያብቃል። ማትቸኩሉ እስከድሳችሁ ምትሄዱ ወደዛ እንደማየው ከፊት ለፊት ባዶ ቦታዎች እየበረዳው ላይ ያሉ ርግት ብላችሁ ስሙ። ሰፋ ያለ ትምህርት ነው የምንቆይበት። የአባቶቻችን አምላክ ከኛ ጋር ይሁን። ርዕሳችን ጸሎት ይላል። ጸሎት ማለት ምን ማለት ነው? ጸሎት ርዕሳችን ጸለየ፣ አመሰገነ፣ ለመነ፣ ዘመረ። ጸሎት ማለት ምስጋናና ልመና መልጃን ጠቅልሎ ይዛል። ጸሎት ማለት ከልዑል እግዚአብሔር አምላካችን ጋር የምንነጋገርበት አንደበታችን፣ መንገዳችን፣ ሕይወታችን ነው። ጸሎታችን አምላካችን የምንነጋገርበት ከአምላካችን የምንገናኝበት ጎዳናችን ነው። ታዲያ ሲጸለይ በንጹህ ልቦና፣ በየዋህ ልቦና፣ በቀና ልቦና፣ በትህት ልቦና ሆናችሁ ነው። ራሳችሁን እዩ። ጸሎት የምንጸልየው እንዴት ሆነ ነው እየጸለይን ያለነው? እናቴ ልጅ አደራ በቅን ልቦና ስል ልቦናችሁን እዩ። ትህትና አለው ልባችን፣ የዋህነቱ አለ። በቅን ልቦና፣ በየዋህ ልቦና፣ በትሁት ልቦና ሆነን የምናቀርበው መባችን ጸሎት እነዚህን ነገሮች ጠቅልሎ ይዛል። ኑዛዜን፣ ንስሐን፣ ስግደትን፣ ጾምን ይዛል። እስቲ በመጀመሪያ ጸሎት ጠዋት ስንነሳ መጀመሪያ ምስጋና ነው የምናስቀድመው። በሰላም ጠዋት አሁን ዛሬ ስንነሳ ያን ጨለማ ወስደህ ይህም ብርሃን የሰጠህን አምላክ ተመስገና። የዕለት ጉርስ የዕለት ልብስ ያልነፈቀን ይህም ብርሃን አንጥተሃል፣ በሰላም አውለኝ ብሎ ይጸልያል። ከዚያ ቀጥሎ ካመሰገን በኋላ የእናንተ ልጅ ስለ ራሳችን ስለምንሰራው ስራ ስለ የራሳችን ለሆነው ነገር እግዚአብሔርን እንለምናለን። ስራዬን እባርክ፣ አስራት በኩራትን እንዳወጣ ጤናዬን ይስጠኝ ብለን እንለምናለን። ከዚያ ቀጥሎ ሶስተኛው ምልጃ ለሌሎች፣ ለወገናችን፣ ለጎረቤቶቻችን፣ ለአዝመራው፣ ለወንዞቹ፣ ለአገር፣ ለወገን፣ ለነገስታቱ፣ ለመሳፍንቱ፣ ለመኳንንቱ፣ ለሰራዊቱ፣ ፍርድ ለሚሰጡ ለዳኞቹ ፍርድ እንዲያደላድሉ፣ ዳር ድንበር ለሚጠብቁ ሰራዊት፣ በሕይወት ስለሌሉ ለሙታኑ መልጃ ይባላል። ጸሎትን ይጠቀልላል። እንግዲህ ኑዛዜ ብያችኋለሁ። ኑዛዜ ማለት ምን ማለት ነው? ኑዛዜ ማለት ሰው የሰራውን ኃጢአት እግዚአብሔር አምላክ ቁጣና መዓቱን በሰራው ኃጢአት ምክንያት ሳያመጣበት ራሱን በራሱ ልቦናውን ምስክር፣ ሕሊናውን ምስክር አድርጎ አንደበቱን የገዛ ራሱን አንደበት ከሳሽ አድርጎ ልብ አድርጉ። ኑዛዜ ማለት ከእግዚአብሔር ቅጣት በፊት ራሱን ለመቅጣት የሚያደርገው ዝግጅት ኑዛዜ ይባላል። ኑዛዜ 4 መንገዶች አሉት። ያሉ ማስታወሻ ኑዛዜ በ4 መንገድ ነው የምንናዘዘው። መጀመሪያ ደርዋን ነው። ኑዛዜ ማለት ጭንብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል፣ የካ ቢገሉ ሳሪስ ይኖራል። እናንተ እንደ ጎለለ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጣ ጭንብል ለብሰህ ቀንና ሌሊት ያርመሰመስከው ለኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይህን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው? እግዚአብሔር። ካህኔ አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባት የሌላችሁ
አባት የሌላችሁ ያውም የእግዚአብሔር ሹም፣ ያውም የእግዚአብሔር አገልጋይ፣ ያውም የእግዚአብሔር ባለሟል አባት የሌላችሁ እግዚአብሔር ያጥናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት እንዲያዘው። አባትና ልጅ ተለያይቶ አይሆንም። በቀርባችሁ እዚያው ደብራችሁ አጠገባችኋል። የእናንተን ኑዛዜ በአራት መንገድ አንደኛውን መንገድ እናገረዋለሁ። አንደኛ